በዓለም ታሪክ ውስጥ እጅግ በጣም ታዋቂው ሰው ማን እንደሆነ ብትጠየቅ መልሱ ግልጽ ነው። ነገር ግን በዓለም ታሪክ ውስጥ ትልቁ የተሰወረው ምስጢር ምንድነው ብትባል መልሱ የሱ እውነተኛ መልክ ነው። በየቤተ ክርስቲያኑ፣ በየመጽሐፉና በየማህበራዊ ሚዲያው የምናያቸው ስዕሎች በሙሉ እውነትን ነው የያዙት? ወይንስ ከ2000 ዓመታት በላይ የቆየ ታላቅ የታሪክ መደባበቅ አለ? ዛሬ በድብቅ ዓለም ቻናላችን ከሮም ነገሥታት የተገኙ ምስጢራዊ ደብዳቤዎች፣ ፎረንሲክስ ሳይንስ አስደናቂ ግኝቶችና የሳይንቲስቶች ራሳቸው መልስ ያጡለትን ታሪካዊ መግነዝ ምስጢር እንፈታለን። በተለይ በቪዲዮ ማጠቃለያ ላይ የምናየው የሳይንስ ሊቃውንት የደረሱበት የመጨረሻው እውነት ያለዎትን እይታ ሙሉ በሙሉ ይለውጠዋል። ስለዚህ እስከ መጨረሻው አብረው ይቆዩ። ለመሆኑ አሁን የምናውቀውን የኢየሱስ ምስል ማን ነው የሳለው? ብዙ የታሪክ ተመራማሪዎች እንደሚስማሙት በብዛት የምናየው ረጅም ወርቃማ ፀጉርና ሰማያዊ ዓይን ያለው ምስል የተፈጠረው ከአማካኝ ዘመን በኋላ በአውሮፓውያን ሰዓሊዎች ነው። በተለይም ታዋቂው ሰዓሊ ሊዮናርዶ ዳቪንቺ እና ሌሎችም በዘመኑ የነበሩ ንጉሳውያንን ወይም መኳንንትን እንደ ሞዴል በመጠቀም መሳላቸው ይነገራል። ነገር ግን መጽሐፍ ቅዱስ ራሱ ስለ ኢየሱስ መልክ ምን ይላል? የሚያስደንቀው ነገር በአራቱም ወንጌላት ውስጥ ስለ ኢየሱስ ቁመት፣ ስለ ዓይኑ ቀለም ወይም ስለ ፀጉሩ አይነት የተጻፈ አንድም ዝርዝር መረጃ የለም። ለምን ይመስላችኋል? ምክንያቱም የመጽሐፍ ቅዱስ ጸሐፊዎች ትኩረት በሥጋዊ መልክ ላይ ሳይሆን እርሱ በፈጸመው ታላቅ የማዳን ሥራና በመንፈሳዊ ማንነቱ ላይ ስለነበር ነው። ነገር ግን ከኢየሱስ ዘመን ጥቂት ዘመናት በኋላ በሮም የተገኘ አንድ አስደንጋጭ ሰነድ ሁሉንም ነገር ቀየረው። ይህ ሰነድ የሌንቱለስ ደብዳቤ ሌተር ኦፍ ሌንቱለስ በመባል ይታወቃል። ፑብሊየስ ሌንቱለስ የተባለው የሮም ባለሥልጣን በይሁዳ ምድር በነበረበት ወቅት ለሮም ሴኔት የጻፈው ይፋዊ ሪፖርት ነው ተብሎ ይታመናል። በዚህ ጥንታዊ ደብዳቤ ላይ የኢየሱስ መልክ በዝርዝር ተቀምጧል። ደብዳቤው እንዲህ ይላል። እርሱ ረጅምና ግርማ ሞገስ ያለው ሰው ነው። ፀጉሩ የበሰለ የለውዝ ቀለም ያለው ሆኖ እስከ ጆሮው ይወርዳል። ከዛ በታች ደግሞ ማዕበል እየሰራ በትከሻው ላይ ያርፋል። ግንባሩ ጥራት ያለውና የተረጋጋ ነው። ፊቱ ላይ ምንም አይነት መጨማደድ ወይም ጥቁረት የለበትም። ጺሙ እንደ ፀጉረ ቀለም ሆኖ ጥቅጥቅ ያለ ነው። አይኖቹ ሰማያዊ፣ ብሩህና የማይመረመሩ ናቸው። ሲገስጽ ያስፈራል፣ ሲያስተምር ግን ይማርካል። ነገር ግን እዚህ ጋር ነው ትልቅ ጥያቄው የሚነሳው። ይህ ደብዳቤ እውነተኛ ታሪካዊ ሰነድ ነው ወይንስ ከዘመናት በኋላ የተፈጠረ ድንቅ ታሪክ? የድብቅ ዓለም ተከታታዮች ይህንን ለማረጋገጥ ሳይንቲስቶች የዘመናዊ ቴክኖሎጂን እርዳታ መጠቀም ነበረባቸው። በ21ኛው ክፍለ ዘመን ታዋቂ የፎረንሲክስ ባለሙያና የቢቢሲ ሳይንቲስቶች በጋራ በመሆን አንድ ጥናት አደረጉ። በኢየሱስ ዘመን በኢየሩሳሌም ይኖሩ የነበሩ አንደኛ ክፍለ ዘመን አይሁዳውያንን የራስ ቅል በስሪዲ ስካነር በመመርመር በወቅት የነበረውን እውነተኛ መልክ በኮምፒውተር መልሰው ሰሩት። የሳይንሱ ውጤት ያሳየው አጭርና ጥቁር ጥቅጥቅ ያለ ፀጉር፣ ጠቆር ያለ ጠይም ቆዳና ሰፊ የአይሁድ ፊት አወቃቀር ያለው ሰው ነበር። ነገር ግን ከዚህ በላይ እጅግ አስደናቂው ግኝት የተገኘው ከተአምራዊው የቱሪን መግነዝ ላይ ነው። ይህ ከ2000 ዓመት በላይ ያስቆጠረው ከፈን የተገረፈና የተሰቀለ ሰውን ባለ 3D ዲሜንሽን ምስል በውስጡ ይዟል። ዘመናዊ የፎረንሲክስ ዶክተሮች ምስሉን ወደ ዲጂታል ሲቀይሩት ያዩት የፊት አወቃቀር እጅግ ግርማ ሞገስ ያለው፣ ጥልቅ ሰላም የሚታይበት፣ ነገር ግን ከፍተኛ ስቃይን ያለፈ እውነተኛ ፊት ነበር። ሳይንስ ምስሉ እንዴት በጨርቅ ላይ ሊታተም እንደቻለ እስከዛሬ ማብራሪያ የለውም። እንግዲህ የድብቅ ዓለም ቤተሰቦች የኢየሱስ እውነተኛ መልክ ጠይም ይሁን ነጭ፣ ፀጉሩ ረጅም ይሁን አጭር፣ ትልቁ እውነት ግን እምነታችንን የሚቆመው በሥጋው መልክ ላይ አለመሆኑ ነው። እርሱ ወደዚህ ዓለም የመጣው መልክን ለመምረጥ ሳይሆን ለሰው ልጅ ሁሉ ያለውን ፍጹም ፍቅርና መስዋዕትነትን ለማሳየት ነው። እውነተኛው የአምላክ መልክ የሚገለጠው በእኛ እምነት፣ በምናሳየው ፍቅርና በምናደርገው መልካምነት ውስጥ ነው። የኢየሱስ እውነተኛ መልክ የትኛውም ይሁን ትልቁ ታምር ግን እርሱ ላንተ ያለው ፍጹም ፍቅር ነው። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ወደ ሌላ ሰው እንዲደርስ እንድታደርጉ በትህትና እንጠይቃለን። ቀጣይ በሌላ ቪዲዮ እስክንገናኝ ቻው።